ጠብቂኝ። ከዚህ በኋላ እንደውም እዛው ቤት አልመጣም። ነፍሴን አዘጋጅ ጠብቂኝ፣ እወጣልሻለሁ ከቤትሽ። ሄሎ ጓደኛው ነኝ ማዘር። አትናደዱ እሺ። ፕራንክ ሊያረጉ ፈልጎ ነው የሆነ ነገር እንደውም ሊጋብዙ ነው። ቆይ እንደውም አዳምጡ እናት። መከራና ችግር ተፈራርቀውብሽ የኑሮ ውጣ ውረድ አሳሩ በዝቶብሽ ያግኝቶ ማጣትን ጸበለስ ቀምሰሽ ለልጆች ስትይ ችግርን ተጋፈጥሽ እማ ችግርን ተጋፈጥሽ። ዛሬ ተደሰቺ እማማ አምላክ ሰምቶልሻል እናትዬ። ልጆችሽ ሀብቶችሽ እማማ ተስፋ ሆነውሻል እናትዬ። ማዘር የኔም ደስ ብሎኛል። እሺ እናቴዋ አንተ ያማል እንዴ? አንድ ነገር ልንገርህ፣ የእናትን ጥቅም የምትረዳው ስትሞት ነው። እሺ እናትን እንደዚህ ታወራለህ? በሕይወት እያለ እናትህን ጥቅም ማንም ሰው ባዳ ፊቱን ቢያዞርብህ በከፍታህም በዝቅታህም ችግር ውስጥ ብትሆን ብትታመም ብትጠቁር ብከሳ የማትተው እናትህ ናት። እሺ እናትን እንደዚህ አትበል። ተው በእናትህ አንተ እንካ። እስቲ አንዴ ለእናት ሞራል እስቲ ለእናት ሞራል እስቲ አሁን ሙዚቃ ታክሲ ላይ ምን ችግር አለ? አረ በእናትህ እምቢናት ለእናቴ ስላልከኝሽ ያኔ በለጋው ልጅነት ሳላውቅ እንክፋት ደግነት እቅፍ አርገሽኝ ባንቀልባ ጧት ማታ ሆዴ ሲባባ ልጄን ስትይ ተጨንቀሻል። የእናት ፍቅር ዋጋ ከፍለሻል። ማለኒ ተካሻል። አንቺን ከማን አወዳድሬ ልኖር እንጂ ናፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማ አንቺን ከማን እናቴ ነሽ ዓለሜ